ከዚህ በፊት ማንኛውም ሰው ሲመጣ ችግሮች ሲፈጠሩ ሁሉም ወደ ፋኖ ነው የሚመጣው። የፋኖ ወንድም ቤተሰብ ዘመድ አዝማድ ያለው ለጎኑ ይናገራል። ድሮ የዛሬ 10 ዓመት የዛሬ 5 ዓመት የነበረችውን ድንበር እንትን ካለ ዛሬ ትጥቅ ስለያዘ ፋኖ ስለሆነ በጉልበት ደብድቦ መሬት የመቀማት የማረስ በርካታ ግፎች አሉ የሚፈጸሙ ማለት ነው። ስለዚህ ይሄን ለማስቀረት ጦሩና የህዝቡ አስተዳደር መለየት መቻል አለበት። አሁን የሥርዓተ መንግስት ንቅለ ተከላ ሳይሆን ነቀላ ብቻ ሳይሆን ተከላም እያካሄድን ነው። ምክንያቱም ከዚህ በኋላ የሚተዳደረው በጊዜያዊ መንግስት ነው። ህዝቡ መሪዎችን ይመርጣል፣ ችግሮች ካሉ ይፈታል። ከነሱ አቅም በላይ ከጊዜያዊ መንግስት አቅም በላይ ከሆነ ወደ ፋኖ መዋቅር ይመጣል። ጦር ይላካል፣ ፋኖ የሚያደርገውን የማስፈጸም ስራ ይሰራል ማለት ነው። ከዚህ በፊት በነገረው ምክንያቱም በወዳጅነት በመግባባት በሆነ ባልሆነ ነገር ሲያጠፋ ግማሹ ይታሰራል። 10,000 ካልከፈልክ አትወጣም ይባላል። 5,000 ካልከፈልክ ይሄን አታደርግም ይባላል። ስለዚህ ይሄ ትክክል አይደለም። ገምግመናል፣ አይተናል ችግሮችን። ስለዚህ በአካባቢው ማህበረሰብ መዳኘት መቻል አለበት። በጊዜያዊ መንግስት ራሱን የቻለ የማህበራዊ ሸንጎ የወጣት የጸጥታ የምታውቋቸው እነማታውን እዚህ ያሉበት ሁላቸው ይሄን ህዝብ የሚመሩት እነሱ ናቸው። እኛ ደግሞ ጦሩ ጋር ነው የምንመራው። እኔ እንደ ህዝብ ግንኙነት በጦሩና በህዝቡ መካከል ችግሮች ካሉ አቅርበን እንዋይና መፍትሄ እንዲያገኝ የምናደርገው። ስለዚህ በዛ ልክ መስራት መቻል አለብን። ለቀጣይ ግዳጅ ራሳችሁን አዘጋጁ። አመሰግናለሁ።